በሕግ ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይካያሁ ከመ ያድክም ኃይለ ፍትወት የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጥ። ጾም እግዚአብሔርን የመውደድ ምልክት ነው። እግዚአብሔርን የማክበር ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። ጾም ደስታን ያጎናጽፋል። ልፋት፣ ድካም፣ ስራ፣ ፍትወት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። በረከትን ከእኛ ጋር አጽንቶ የሚያኖረው ጾም ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበርክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ የበላው ደዌ ይሆንበታል። ሀገር ሁሉ ለሱ የማይመች ይሆናል። ሆድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ሕሊና ሁሉ ይሰጥማል ማለት። ራስን የመግዛት ምንጭ ጾም ነው። ስንጾም አጋንንት ይርቃሉ፣ ክፉ ሕሊና ይርቃል፣ ፍትወት ይቀነሳል። ጾም በስጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች።
ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸነፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ጾም ማለት ጾመ፣ ተወ፣ ታቀበ፣ ታረመ ከሚለው የግዕዝ ግስ የተገኘ ቃል ሲሆን የቃሉ ትርጉምም ምግብ መተው፣ መከልከልና መጠበቅ ማለት ነው። ጾም ጥሉላት መባዕልትን ፈጽሞ መተው፣ ሰውነትን ከመበልና ከመጠጥ እንዲሁም ከሌላውም ክፉ ነገር ሁሉ መጠበቅ፣ መግዛት፣ መቆጣጠር፣ በንስሐ ታጥቦ በጸሎት ወደ እግዚአብሔር መቅረብና እርሱንም ደጅ መጥናት ነው። ስለዚህም ዓይን ይጹም፣ ጆሮ ይጹም፣ እግርና እጅ የመሳሰሉት የስሜት ሕዋሳቶቻችን መጾም አለባቸው። ከምግብና መጠጥ የምንቆጠበው በራሱ ኃጢአት ስለሆነ ሳይሆን ምግብና መጠጥ ሥጋን አጥግቦ በገደል ስለሚጥል ወዳልተፈለገ አቅጣጫ ስለሚጎትት ነው። በዋናነት ስንጾም ከሐሜት፣ ከአሉባልታ፣ ከዝሙትና በሐሰት ከመመስከር ወዘተ። ጾም ማለት ምን ማለት ነው? ጾመ ግሱ ነው። ተወ ምን ተወ? ኃጢአቱን። ጆሮም እኮ ይጾማል። እጅ መጾም አለበት ከኃጢአት፣ ከክፋት፣ ከግፍ፣ ከበደል፣ ከማይሆን ነገር ደሃ እንዳንገፋ። አይቺች ይብላኝላት ለሰረቀች፣ ይብላኝላት ጉቦ ለተቀበለች። በጤፏ ሸዋ በወተቷ ሰጪ እኮ አይጠየቅም። አራጣ ተበዳሪ አይጠየቅም። እናቴ ልጅ ይብላኝለት ጉቦ የተቀበለ አይነ ጉቦ አትቀበል፣ አይነ ልቦና እንዳይታወር ይላል። አይነ ልቦናቸው የታወረ ነው በሙሉ። ጉቦ የተቀበለ ከተቀበለባት ሰከንድ ጀምሮ እርቃነ ሥጋውን የተላጠ እንጨት ማለት ነው። ምን ያደርጋል ገበሬው ሲያርስ? ምን ያደርጋል መሰላችሁ? ግራሩን ዙሪያዋን ባጭር ወደ ባንድ ክንድ ወይም ከዛች አነሳ አድርጎ ዙሪያውን ልጡን ይልጠዋል። ከነ ቅርንጫፉ ይደርቃል ዛፉ። ልጦ የተላጠ እርቃነ ሥጋውን የቀረ ቅርንጫፉ የደረቀ የተሰበረ ዘሩ ፍሬ የማያፈራ ማለት ነው። ሌባ ጉቦ የተቀበለ አራጣ ያበደረ በወገን ግፍ የሠራ ያለ ምክንያት የሰው ላብ የበላ ቅርንጫፉ የተሰበረ የተላጠ ዛፍ ማለት ነው። ይብላኝላችሁ አይች እጃችን፣ አይች እጅ የታደለ ዳዊት ጣቶቹን በገና ደርድሮበታል። የታደለ ዳዊት ካንዶቹን መሰንቆ መጥቶበታል። ምን ሰርተህ ይሆን በክንድህ? ምን ሰርተህ ይሆን በጣትህ? ጾመ። እጅህ ይጾም፣ ጆሮ አፍህ ይጾም። ሰው የሚያቆስል ነገር ከአፍህ አይውጣ። የሰው ላብ አትውሰድ። ታረመ፣ ታረም። እንዳትታረም ታረም። መጀመሪያ ታረም ከክፉ ነገር። ታረመ፣ ታቀበ። ከአንደበትም ከእግርም ወደዚህ መምጣት አትከለከልም። ወደ መጠጥ ቤት፣ ሙጠጥ ቤት ነው መጠጥ ቤት ነው የሚባለው። ደነሰ ኃጢአት ሰራ። ዳንስ ኃጢአት ማለት እኮ ነው። ኃጢአት ወዴት? ወደ ዳንስ ቤት አይሂድ፣ ከሁሉ ተከልከል። ጾመ፣ ተወ፣ ታረመ። ጾም ማለት የሥጋን ፈቃድ የሥጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት ተቀድሶ መኖር ነው። ጾም ማለት ምግብ መተው፣ ኃይል ሰጪ ምግቦችን፣ ሥጋውን፣ ቅቤውን። እናቶች አባቶቻችን እኮ ዘይት እንኳን ላይ ጨምሮ ጨው ብቻ አድርገው ሥጋቸውን ለማስገዛት ጨዋን ብቻ ትንሽ ጣል አድርገው ውሃ እንዲያጣጣቸው ይበሉ ነበር። ዘይት አተው እኮ አይደለም። የእናት ልጅ ኃይል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል። ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል።
በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ። ጿሚዎች እንደውም ይላሉ አባቶቻችን አብዝቶ ምግብ የሚበላ ሰው ይላሉ በደረቅ እንጨት ላይ እሳት እንደመልቀቅ ነው ይላሉ። የሚበላ ሰው በደረቅ እንጨት ላይ እሳት እንደመልቀቅ ነው። ፍትወታት እኩያት ይሰለጡንበታል። ዝሙት፣ ሐሳብ፣ ህልመ ሌሊት ይኖረዋል። በልበል ይለዋል። የሚጾምስ በልከኛና በተመጥኖ። ለዚህ እኮ ነው ቅዱስ ስደክም ያን ጊዜ ኃይለኛ ሆናለሁ አለ። ሲደክሙ እንደውም ኃይለኛ ይሆናሉ፣ ሲጾሙ ይበረታሉ። ስደክም ያን ጊዜ ኃይለኛ ሆናለሁ። ወገኖቼ ግን በአቅም ነው መጸለይ። በአቅም መጸለይ። ጀማሪ ሳለን ካላከፈልን ባዮች መሆን የለብን። በጥሬ ጾማለሁ ማለትም የለብንም ወገኖቼ። ያለ አቅሙ ከፍ አድርጎ የጀመረ ሰው ኋላ እንዳይቶ፣ በአቅሙ ቀስ በቀስ ብሎ ያልጀመረ ሰው ጾም እንዳይመረው፣ ነገ ደግሞ አልገባበትም ብሎ እንዳንገሸገሸው ቀስ በቀስ ያ እዚህ ጀርባ አባይ ተባረክ የሚባሉ ነበሩ። ታውቋቸው? ከ3 ሰዓት እኮ ነው የጀመሩት። ከዛ ወደ 6 ሰዓት፣ ከዛ ወደ 9 ሰዓት፣ ከዛ ወደ 12 ሰዓት፣ ከዛ ቴኒ ታይምቲ በማንኛውም ጊዜ ማክፈል። እንደዚህ ነው ቀስ እያሉ ያኮበኮቡ ወይ በአንድ ጊዜ እንዴት ይሆናል? ከአቡነ ዘበሰማያት መጀመር ነው ከቀላሉ። አለበለዚያ ከጥቅሙ ይልቅ ጉዳቱን እያዩ እንዳይደነግጡ በልክና በመጠን ያድርጉ። ደረሰ አልደረሰም እያላችሁ ሰዓታችሁን አትመልከቱ። ባከማችሁ ነው።